ዕድሜው 25 ነው። ያንን በድካም ያገኘውን ዲፕሎማውን እንደ ብርሃን አሳይቶ ለውጥ ለማምጣት ቢቋምጥም መጀመሪያ የገጠመው ግን የከተማዋ አስቸጋሪ ግርግር ነበር። እግሩ እስኪከትን በየመስሪያ ቤቱ ደጃፍ ተንከራተተ። በየአስፋልቱ ላይ ጫማው እስኪያልቅ የሥራ ማስታወቂያዎችን አነበበ። ከተማዋ ግን ለልመናውም ሆነ ለእውቀቱ ፊቷን አዞረችበት። ተስፋው እየደበዘ ኪሱ እየሳሳ ሲመጣ የልቡን ስብራት ይዞ ወደ እናቱ ቤት ተመለሰ። ወደ ገጠር ተመልሶ ያንን የለመደውን የእርፍ እጀታ ሲጨብጥ መሬቱ የከተማዋ ያህል ጨካኝ አልሆነችበት። የላቡ ጠብታ በአባቶቹ መሬት ላይ ሲፈስ ውስጡ ሰላም አገኘ። አንድ ቀን ግን በእርሻው መካከል ሆኖ ሬዲዮ ሲያዳምጡና ስልኩን ሲመለከት ያልጠበቀው ጥሪ መጣ። በመንግሥት መስሪያ ቤት ውስጥ የተከተረበት የሹመት ደብዳቤ ደረሰው።